እንዴት ናችሁ? አለሁኛው። እሺ በውስጥ ጻፊልኝ በአንቺ አካውንት ማለት ነው። በዚህም ከፈለግሽ ችግር የለው፣ ግን በራስሽ አውሪኝ እና ቴሌግራም ላይ እንገናኝ። እኔና አንቺ እዚህ አናወራም ማለት ነው። እሺ እኔንም ፎሎ አድርጊ፣ አስቀምጪልኝ ቁጥርሽንም እናወራለን። እሺ እሺ እሺ። ማሻአላህ በነገራችን ላይ ወራህመቱላሂ ወበረካቱ። አይሻ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። እንኳን አላህ ስብሓነሁ ወተዓላ ወደ እስልምና ወደ ተወለድሽበት መጀመሪያም ስትወለጅ ኢስላም ነበርሽ። እንኳንም ወደ ተፈጠርሽበት ሃይማኖት አላህ በሰላም አመጣሽ። አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ አለዚ አንቀዘከ ሚነን ናር። ለእኛ ዱዓይ አድርጊልን። አንቺ አሁን ሕፃን ነሽ፣ ምንም አይነት ኃጢአት የለብሽም። አንቺ የምትገዢው አሁን አንድ አላህ፣ የማይበላው የማይጠጣው የማይሞተው የማያንቀላፋው የማይወልድ የማይወለድ የጀሃነምንም የጀነትንም ባለቤት የሆነው አንድ አላህ ስብሓነሁ ወተዓላ ብቻ። ሄደሽ ኃጢአትሽ ለሌላ ተናግረሽ አማላጅ የማትልኪበትን ለሱና ለሱ ብቻ ሁሉ ነገር የምትነግሪኝ ያህንን ሃይማኖት ውስጥ የመጣሽው መብሩክ እልሻለሁ። እኔ ደስ ብሎኛል። እንኳንም እህታችን አላህ ስብሓነሁ ወተዓላ አደረገሽ። እንኳንም እህታችን አላህ ስብሓነሁ ወተዓላ አደረገሽ። ነቢ ዒሳ ደግሞ በእስልምና ሱረቱል መርየም ታነቢያለሽ ኢንሻአላህ። ሁሉንም ቁርአን ታነቢያለሽ። ነቢ ዒሳ የተከበረ ነቢይ፣ በጣም የሚወደድ ያልተሰቀለ፣ ወላኪን አላሁ ስብሓነሁ ወተዓላ ወዶት ወደ ራሱ የወሰደው የመጨረሻ ደግሞ ተመልሶ የሚመጣ ነቢይ ነው። ኢንሻአላህ በጣም ደስ ብሎኛል። ወላሂ በጣም ደስ ብሎኛል። በተለይ አይሻን ታሪኳን አንብቤ ያለው አይገባኝም ስትይ ያኒ ማሻአላህ ተባረከ ረህማን ምንም እንትን የሚልሽ ነገር የለም እና እንኳንም እህታችን ሆንሽ። አላሁ ስብሓነሁ ወተዓላ ኸይርሽን ያብዛው። የሚወዱሽን ሰዎች አላህ በዙሪያሽ ያብዛልሽ። የሚንከባከቡሽን የሚጠብቁሽን። እስላም ጋራዥ አይደለም። ስትሰበሪ እዚህ ጋር ትድኛለሽ፣ የወለቅሽውን እዚህ ጋር ትተኪያለሽ። የውሸት ሃይማኖት አይደለም፣ እውነት ነው። አላሁ ስብሓነሁ ወተዓላ ዘለበቱን ከያሽ ያ የሚበሸርላቸው የጀነትን ሙሽራ ትሆኛለሽ። ገባሽ አይደለም? እና እስልምና ምንም የሚቀባባ ሃይማኖት አይደለም። በጣም ሰፊ ነው፣ ሰፊ። ወደዚህ ብትሮጪ ወደዚህ ብትሮጪ ወደዚህ ብትሮጪ ዘለበቱ በቃ በጣም ሰፊ የሆነ ሃይማኖት ነው ሁሉ ነገር። ለምን ይሄን ጠየቅሽ የሚባል ሃይማኖት የለም። ከጊዜ በኋላ ይገለጽልሻል የሚባል ሃይማኖት አይደለም። እስልምና ውስጥ ምንም አይነት ነገር መጠየቅ ትችያለሽ። እስልምና ውስጥ አላህን ስትጠይቂው በራስሽ ነው የምትጠይቂው አላህን አዘ ወጀል። እሺ እህታችን በጣም ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን። እሺ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናግሬ ልውጣ አንድ ጊዜ። አሁን ፍቃድ ነው መሰለኝ አይደል? አዲስ ጀማል አሁን ኦፍኮርስ አህመድ እኔ ዛሬ ጀማልን መጨቆል ላይ ነኝ ያለሁት። አህመድ ይቀድመሃል። አትወጣም ዛሬ ከዚህ ኒካላስ ነው፣ ሰርግ ቦታ እየሄድኩ ነው። ለዛ ነው እና ቪዲዮ ታሳየናለህ። እንደውም ኒካ እንዴት እንደሚታሰር አላውቅም እኔ በእስልምና ነው። አረ ከፈለጋችሁ ኒካ ስናስርም እናሰማቸዋለን። አብሽር፣ ችግር የለውም። ወላሂ በቃ እንደውም ታሳየናለህ፣ ታሰማናለህ። ቪዲዮ ግን በድምጽ ትነግረናለህ ኢንሻአላህ። ማሻአላህ በጣም ደስ ብሎኛል። በነገራችን ላይ እድለኛ ነኝ። ሁሌ አዲስ ቤት ስገባ ሰው ስሰልም ነው የምገባው። በጣም የሚገርመኝ ነገር ባለፈው እንደዚህ መጥቼ አንዷ ልጅ ሰለመች። በጣም ደስ ብሎኛል። ዛሬም እንደዚሁ ማሻአላህ። ከአሁን በኋላ እንግዲህ እህታችን ሆነሻል፣ ስለእናንተ ቀብለሻል። እስልምና የተፈጠርሽበት ሃይማኖት እንደሆነ ያው ቀደም ሲነገር ነበረ። ወደፊትም ኢንሻአላህ ትማሪያለሽ፣ ትሰሚያለሽ። ልክ አንቺ ከዚህ በፊት ያሳለፍሻቸውን በኩፍር ወይም ደግሞ በክህደት ዓለም ላይ ያሳለፍሽውን ኃጢአት ሙሉ በሙሉ ከዛሬ አሁን ከአሁኑ ሰዓት ጀምሮ ሁሉም በሙሉ ተምሮልሻል።
አልኢስላሙ የጁቡ ማ ቀብለሁ ብለዋል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። እስልምና ከዚህ በፊት ያለፉ ኃጢአትን በሙሉ ያሰርያል ብለዋል። ስለዚህ ኃጢአት ምንም ነገር የለብሽም። ከአንቺ የሚጠበቀው ከአሁን ሰዓት ጀምሮ ምን ታደርጊያለሽ? ሻወር ተገቢያለሽ። ከዛ በኋላ የሚሰገድ ስርዓት አለ። አሁን አስር እየደረሰ ነው መሰለኝ አንቺ ሀገር ካለሽ ወይ ደግሞ ያለሽበት አካባቢ ላይ የአስር ሰዓት እየደረሰ ነው። እሱን ትሰግጃለሽ። በቃ ትምህርት ላይ ነው ሞር ፎከስ ማድረግ ያለብሽ። አላህ እንኳንም ከእሳት ወደ ድህነት ወደ እስልምና መጣ ይችላለሁ። ይሄው ነው። ቀጥሎ ነው የቦታ ልቀቅላችሁ። እሺ፣ አመሰግናለሁ። ጀማል ቀጥለውን ኡስታዝ ቀጥል። መርሐባ ብስሚላህ አልሐምዱሊላህ ረቢል ዓለሚን ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የናችሁ ቻፖናችሁ ምንድን ነው? በቀን 2 ሰዓት 3 ሰዓት ማወራ መሰላችሁ እንዴ? ቢያንስ 1 ሰዓት ባወራ ነው። አላኩል ሀል ነቢዩ ዐለይሂ ሰላቱ ወሰላም ምን ይላሉ? መን ዩሪድላሁ ቢሂ ኸይረን ዩፈቂሁሁ ፊዲን። አላህ ሱብሓነሁ ወተዓላ መልካም ነገር የሻለ ሰው፣ ጥሩ ነገር የፈለገለት ሰው የዲን እውቀትን ግንዛቤን ይሰጠዋል ይላሉ። መኪና አይደለም፣ ቤት አይደለም፣ ሀብት አይደለም፣ ጎሳ አይደለም። በቃ አጠቃላይ እነዚህ ዱንያዊ ጥቅሞች ናቸው። ነገር ግን አላህ ሱብሓነሁ ወተዓላ ያወደደው ምንድነው የሚሰጠው? የዲን ግንዛቤ ነው። ስለዚህ እህታችን እንኳን ደስ አለሽ። እስከዛሬ ድረስ ማለት ነው ከተወለድሽባት ዕለት ጀምሮ እስከዛሬ ድረስ የምትፈልጊያቸው ነገሮች ሁሉ ተሳክቶልሽ ሊሆን ይችላል። የዛሬው ግን ይለያል። ምክንያቱም ከጀሃነም ወደ ጀነት፣ ከክህደት ወደ እምነት፣ ከሽርክ ወደ ተውሂድ የገባሽበት ቀን ነው። የዛሬዋ ቀን ለአንቺ ልዩ ነች። ምናልባት ዛሬ ማለት ነው እንዳንቺ እስልምናን የተቀበሉ ሰዎች ካልሆኑ በስተቀር የዛሬ ቀን ወላሂ እንዳንቺ እድለኛ ሰው የለም። ስለዚህ እህታችን አላህ ሱብሓነሁ ወተዓላ ይጠብቅሽ፣ በዲንሽ በሃይማኖትሽ ከሚመጣ ፈተና አላህ ይጠብቅሽ። ዛሬ አንቺ ተደስተሻል። አንቺ ደግሞ ማለት ነው በኢማንሽ ጠንካራ ሆነሽ ነገ ደግሞ ቤተሰቦችሽ፣ አባት፣ እናት፣ ወላጅ፣ እህት ወንድሞችሽን ቀጥ አድርገሽ ማለት ነው ወደ እስልምና የምታስገቡበትን አቅም ደግሞ አላህ ይስጥሽ። በደንብ በርቺ፣ ጠንክሪ። እስልምና ማለት ዛሬ ገብተሻል እንጂ ማለት ከአሁን በኋላ ብዙ ማወቅ አለብሽ ነገሮች አሉ። ለዚህ ደግሞ ኢንሻአላህ እህቶች አደራ፣ በተለይ ሰለምቴዎች የምትንከባከቡ ኡስታዞቻችን፣ ወንድም እህቶቻችን አደራችሁን። ስለዚህ እህታችን እንኳን ደስ አለሽ። አላህ ዛሬ ሙስሊም እንዳደረገሽ ሁሉ ሙስሊም ሙእሚን አድርጎ ደግሞ ወደ አኺራ ይወስድ ይችላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አመሰግናለሁ ወንድምሽ። አላሁ አክበር ተክቢር፣ አላሁ አክበር። ሰው ወደ ገደለው እንገባለን እና እህታችን እንኳን እህታችንሽ እንኳን ወደ እስልምና መጣሽ ያሉሽን ሰምተሻል። ሁሌም አለን ከጎንሽ። ከቤንት ጋር ቀጥሉና በውስጥ ቀጥሉ። ከጎንሽም እዚህ ጋር በኋላ ላይ ጊዜ ሲኖርሽ ምን አይነት ጥያቄዎች አንስተሽ ወደ እስልምና እንደመጣሽ እኔም ማወቅ ስለምፈልግ፣ ምን አይነት ከክርስትና ጥያቄ ሳነሳሽ ከእስልምናስ ምን ነገር ገብቶሽ ነው የሰለምሽው? ከዚህ መጀመሪያ ሻሃዳ ስለሚቀድም ነው፣ ኢንተርጌሽን ሳይሆን የአንቺ ጆርኒ ግን እንዴት ከማን የሚለውን ነገር አንድ ሰው ቢሰማ የሚማርበት ከሆነ ማካፈል ስላለብሽ በኋላ ላይ ይደርሳል። ከቻልሽ እንድትመጪ እልሻለሁኝ። ኦኬ፣ በኋላ ላይ እሺ፣ ኢንሻአላህ። እሺ፣ መጣሁ። ሰላም አለይኩም። ወአለይኩም አሰላም። ሙቤ እንዴት ናችሁ? አልሐምዱሊላህ። አንተ እንዴት ነህ? እንኳን ደህና መጣህ። አልሐምዱሊላህ፣ እንኳን ደህና ቆያችሁኝ። እህታችን አልሐምዱሊላህ፣ እንኳን አላህ ሱብሓነሁ ወተዓላ ወደ ቀጥተኛው እምነት መለሰሽ። ያው ወንድሞች እንዳሉት ነው፣ በፊትም ያው እስልምና ላይ ነው የተወለድሽው። ፈአበዋሁ ዩሀዊዳኒሂ አው ዩነስራኒሂ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። አባቶች ናቸው፣ አባትና እናቶች ናቸው ወደ ሌላ እምነት የሚወስዱት እንጂ ልጆች በአጠቃላይ ሲወለዱ እስልምና ላይ ነው የሚወለዱት። ለዛ አላህ ሱብሓነሁ ወተዓላ ወደ ለፈለገው ሰው ማለት ነው ሂሳቡ ተደርጎ ሚዛኑ ተመዝኖ ኸይር ስራው ከመጥፎ ስራው ከበለጠ ሰውዬ በወንጀሉ አክል ተቀጥቶ ይገባል። እኛ ጋር ጀማል ኦር ሚውትን አንስተህ የቀጠልከው ነገር ስለ ሙቤ ቀጥልና፣ ኔትወርክ መሰለኝ እንትን ያለው። ሙቤ ቀጥል። ሶሪ ጀማል ሚውት አድርጌያለሁ። እና አላህ ሱብሓነሁ ወተዓላ በግል ያወራው ነው። ያ ሰላም አፉ በለኝ። እሺ ምስጢር ወጣ እንዴ? ወደ ቀጥተኛ
በቀጥተኛው መንገድ እንኳን አላህ ሱብሓነሁ ወተዓላ መራሽ። ወንድሞች ብዙ ብለዋል። ቀጥታ ወደ እውቀት መሆን አለብሽ። ምን አለበት ጉዞሽ አላህ ሱብሓነሁ ወተዓላ ለወደደው ሰው ብቻ ነው እስልምና የሚሰጠው። አላሁ ዩዕጢ ዱንያ ሊመን ዩሒቡሁ መን ላ ዩሒቡሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። አላህ ዱንያን ለሚወደውም ለማይወደውም ይሰጣል ይላሉ። ነገር ግን እምነትን ለሚወደው ሰው ብቻ ነው የሚሰጠውና አላህ ሱብሓነሁ ወተዓላ ወዶሻል። እንደ ስምሽም እድላዊት ነሽ። ለዛ አላህ ሱብሓነሁ ወተዓላ ያጽናሽ፣ ሰባቱን አላህ ይስጥሽ። ይሄን ነው የምልሽ። እንኳን ደስ አለሽ፣ ሁላችሁም እንኳን ደስ አላችሁ። አላህ ሱብሓነሁ ወተዓላ በዚህ ቤት ላይ ብዙ ነገሮችን እያሳየን ነው። አላህ ሱብሓነሁ ወተዓላ ወደፊትም ብዙዎች ሰልመው የሚመጡበት ቤት አላህ ያርግልን። አዲስንም አላህ ሱብሓነሁ ወተዓላ አላህ ያክብርሽ። አላህ ሂዳዩን አላህ ጨማምሮ እምነቱን ጨማምሮ አላህ ይስጥሽ። እንግዲህ ይህን ነው የምልሽ። ጀዛኩሙላሁ ኸይረን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ ጋር ግሩፕ አስገብን የምትሉት ሰለምቴ ብቻ ነው እኔ ግሩፕ በማስገባው ማለት ነው። ሰለምቴ ላልሆናችሁ ደግሞ ቃኢዳ ያልቀራችሁ ምንም የማታውቁ ኢንሻአላህ በቅርብ ቀን እናሳውቃችኋለን። አሁን ግን እኔ ሰለምቴ ብቻ ነው ግሩፕ በማስገባው እና ሰለምቴ ከሆናችሁ ማናችሁም ሰለምቴ ነን ብላችሁ ጻፉልኝ። እንዲሁም ደግሞ ሻዳ የሚይዙ ልጆች አማና የትም ቦታ ቢሆኑ ሻዳ ከያዙ ከኔ ጋር አገናኙን ማለት ነው። ትምህርት መማር ስላለባቸው አላህ ይጠብቃችሁ። ከዛ ሀዩ ነይ በውስጥ ጻፊልኝ፣ እኔና አንቺ እንውጣ ማለት ነው። ተመልሰን በኋላ መምጣት ካለብን እንመጣለን። ሰላም አለይኩም፣ እንዴት ናችሁ? ተጭናችሁኝ እንደው ምን አለበት ባወራ እንዴ? አህመድ ቀጥል። ከልጅቷ መልስላት። መርሃባ። እሺ ፍሬ ያለሽ እየጠበኩ ነው። አለሽ ፍሬ ዋለው አይሰማም። እየጠበኩ ነው። ኦኬ እሺ። ሱረቱል አንዓም ላይ ነበረን። ሱረቱል አንዓም ምዕራፍ 6 ከቁጥር 125 አንቀጹን አንድ ጊዜ ደግመን እናንብበውና ጥቅም ያስተውን አጋራሻለሁ። አላህ ሊመራ የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል ይላል ቁርአን ላይ። እና አላህ ሊመራ የሚሻውን ሰው ይላል። የአላህ መሻት ወይም መሺያ የሚባል ነገር አለ። የአላህ መሺያ ላይ ካን እንደዚህ ሲባል እንደው ነፃ ፍቃድ ወይ ምናምን እንደዛ የሚባለው ነገር የለም። ወይ ደግሞ ቀድሞ የሆነን አካል ወስኖት ነው ወይ የሆነ እንደ ፍላጎት ነው አንዱን ሰው የሚመራው አንዱን ሰው ወደ ገሃነም የሚያደርገው ከተባለ አይደለም። የአላህ መሺያ እንደዚህ አይነት አይደለም። የአላህ መሺያ ልክ ከሰዎች መሺያ ወይ በውዴታ ወይ በጥላቻ ምናምን የመጣ አይደለም። ያንን የምታገኙት ያንን ነገር የምትረዱት የት ነው? እንትን ስታነቡት ነው። ሱረቱል አንከቡት ምዕራፍ 29 ላይ እነዚያም በእኛ መንገድ ሀቅን ለማግኘት የታገሉት መንገዳችን በእርግጥ እንመራቸዋለን አለ። ስለዚህ አንድ ሰው እስልምናን ለማግኘት መፈለጉን አይቶ ነው እንግዲህ አለ ያን ሰው ወደ እስልምና የሚመራው። ወይም ደግሞ አንድ ሰው እስልምናን የመራቁን ነገር እውነታውን የመፈለግ ነገሩን ደግሞ የመጥመድ ፍላጎቱን አይቶ ነው አንድን ሰው የሚያጠመውና ስለዚህ ስለ አላህ መሺያ ነው። ያ መሺያ ደግሞ ልክ እንደኛ በውዴታና በጥላቻ በደስታና በሀዘን ላይ ተመሰረተ አይደለም። የአንድን ሰው የመመራት ፍላጎት ወይም ደግሞ የመጥመት ፍላጎትን መሰረት ባደረገ መልኩ ነው። ለዛ ነገር ደግሞ ማስረጃው ሱረቱል አንከቡት ምዕራፍ 29 ከቁጥር 9 ነው። ግልጽ ነው። ግልጽ ነው። ፍሬ ኃይሉ አለሽ? ኔትወርክ ሆነ መሰለኝ አለሁ። ስንል ከፍት ነው። የሀሳቡ ሙሉን አላነበብክልኝም። ምክንያቱም ሊምራው ሳይሆን ልቡንም ያጠሟል የሚለውን አብረን ጨምረህ ካበበን ለምን ልስማጥ ፈለገ የሚለውን ነው ታስረዳኝ ፈልገው። ምክንያቱም እኔ ቆጣኝ አንደኛ ይዘጋብኛል። ለምን አላስተዋልሽም እንጂ ሀሳቡን እኮ አጠቃላይ ይልሻል። ላይ እንትን እሱማ ሙሉ እኮ ኦብቪየስ እኮ ነው። ሙሉን እኮ ሀሳቡን እኮ ተጠቅልይ ይልሻል። አንድ ሰው የመጥመድ ፍላጎቱን አይቶ አምላክ ያጠማዋል። አንድ ሰው ደግሞ የመራት ፍላጎቱን አይቶ ነው ወንድሜ። አይ ሀሳቡ ቀጥታ እንግዲህ በአማርኛ ነው ያነበብኩት። ሌላ ቋንቋ ሌላ መፍቻ ካለ ቢሻ ማለት ቢፈልግ ነው አይደለ? አላህ ሊምረው ቢሻ ልቡን ይከፍትለታል ለእስላም አለ።
ካልሆነ ያጠመዋል። የአላህ መሻት ምን አይነት መሻት ነው እያልኩሽ እኮ ነው እኔ። የአላህ መሻት ልክ እንደኔና ልክ እንዳንቺ በደስታና በሀዘን ላይ ወይም ደግሞ በውዴታና በጥላቻ ላይ የተመሰረተ አይደለም እያልኩሽ ነው። አላህ ሊመራው ቢሻውን ሊያጠመው የሚፈልገውን ልቡን ሊያጠመው ቆይ አንዴ ሊመራው የሚሻውን ሰው ደረቱን ልቡን ለኢስላም ይከፍትለታል። ሊያጠመው የሚሻውን ሰው ደግሞ ደረቱን ጠባብ ቸጋራ ወደ ሰማይ ለመውጣት እንደሚታገል ያደርገዋል። እንደዚሁ አላህ በነዛ በማይመስለው ክስተትን ያደርጋል ይላል። ሙሉ ይሄ ነው ተቻለቃ ሊመራው የሚሻውን ሰው ከዛ ደግሞ ተቃራኒው ደግሞ ሊያጠመው የሚሻውን ሰው ይላል። የአላህ መሻት ግን ልክ እንደኔና እንዳንቺ በውዴታና በጥላቻ በእርሳና በሀዘን ላይ መሰረት ያደረገ አይደለም። ምንድነው መሰረት ያደረገው? የእኛን የመመራትና የመጥመን ፍላጎት አይተው ነው። ገብታችኋል? ምዕራፍ 29 ቁጥር 9 ላይ እነዚያ በእኛ መንገድ ሀቅን ለማግኘት የታገሉ ሱረቱል አንከቡት ምዕራፍ 29 ቁጥር 9 ተመልከቱ። እነዚያ በእኛ መንገድ ሀቅን ለማግኘት የታገሉ መንገዳችንን በእርግጥ እንመራቸዋለን አለ።